እሺ ሰላም ይሄ ቪዲዮ የሚሆነው ትሬድ ሪካፕ ነው የሚሆነው። ያለፈው ሳምንት የወሰድኳቸው ትሬዶች ነበሩ። ከዛ ውስጥ አንድ ሁለቱን ሪካፕ ማድረግ ይሆናል ማለት ነው። እና የመጀመሪያው ትሬድ የነበረው ጂቢፒ ዩኤስዲ ላይ ነበረ። ጂቢፒ ዩኤስዲ ላይ ማክሰኞ ዕለት ነበረ ትሬድ የነበረው እና ዊኒንግ ትሬድ ነበር የነበረው እና ትሬዱን እንዴት እንደገባሁት ማሳያችሁ ይሆናል ማለት ነው። ስለዚህ ወደ ትሬድ ሪካፕ እንሂድ። መጀመሪያ ላይ ሳይ የነበረው ዴይሊ ታይም ፍሬም ላይ ነበረ። ዴይሊ ታይም ፍሬም ላይ ስትራክቸሩን ለማየት እየሞከርኩ ነበረ መጀመሪያ ላይ እና ፕራይሱ ምንድን ነበረ ሲያደርግ የነበረው ለረጅም ጊዜ ዳውን ትሬንድ ነበር እና እዚህ ጋር እንደዚህ ዳውን ትሬንድ እየሰራ ነበረ ሲወርድ የነበረው ወደ ታች ማለት ነው ለረጅም ጊዜ እና እዚች ጋር ሪትሬስ ካደረገ በኋላ ግን እዚህ ጋር ወርዶ እችን ሎው ቴክ ሊያደርግ ነበረ። ትንሽ ወረደና ግን እችን ሎው መውሰድ አቃተውና ወደ ላይ ፑሽ አደረገና ፕራይስ ወደ ላይ እንደዚህ ወጣ ማለት ነው። እዚች ጋር ምን ተፈጠረ ማለት ነው? ቼንጅ ኦፍ ካራክተር ተፈጠረ ማለት ነው። እዚች ፖይንት ላይ ቼንጅ ኦፍ ካራክተር ተፈጠረ። ዜን ቼንጅ ኦፍ ካራክተር ከፈጠረ በኋላ ሃየር ሃይ ሃየር ሎው እየሰራ ወደ ላይ ወደ አፕ ትሬንድ ነበረ ሲወጣ የነበረው ማለት ነው። ዜን እዚች ጋር ሃየር ሎው ዜን ብሬክ አደረገና እዚህ ጋር ሃየር ሃይ ዜን እዚህ ጋር ሪትሬስ አደረገና ሃየር ሎው ሰራ። ዜን እኔ ሳይ የነበረው እዚች ጋር ነበረ ማለት ነው። እችን ሪትሬስ ካደረገ በኋላ ፕራይስ ወደዚህ ወደ ላይ የመውጣት ቻንስ ይኖረዋል ብዬ ነበር ስጠብቅ የነበረው ማለት ነው። ወደዚህ ሀይል እና ፕላስ ደግሞ እዚህ ጋር ያሉ ምኖች ነበሩ ሊኩዲቲዎች ነበሩ ማለት ነው። እዚህ ጋር ባይሳይድ ሊኩዲቲ ነበረን ማለት ነው። እኔ ትሬዱን የወሰድኩት እዚች ጋር ሮብለት ነበር ማለት ነው። እዚች ጋር ነበረ። እዚህኛው ጋር ደግሞ እዚህ ጋር ነው ደግሞ ፕሪቪየስ ዴይ ለው ወስዶ ወደ ላይ ፑሽ ያደረገ ዜን በቀጣዩ ቀን ወደዚህ ባይሳይድ ሊኩዲቲ እና እዚችኛዋ ሃይ ጋር ፕራይስ ይመጣል ነበረ የነበረው ማለት ነው። ሀሳቡ የነበረው ዴይሊ ላይ እንደዚህ ነበረ። ዜን ፎር ሃወር ላይ ደግሞ ምንድን ነበረ ያሳየ የነበረው እዚህ ጋር ችን ባይሳይድ ሊኩዲቲ እንበላትና ዜን ምን አደረገ እዚህ ጋር ፕራይስ እዚህ ጋር ከመጣ በኋላ እነዚህን ሎዎች ወሰደ። እዚህ ጋር ያሉትን ሊኩዲቲዎች ምናምን ከወሰደ በኋላ ፕላስ ደግሞ ይህን ኦርደር ብሎክ ከነካ በኋላ ፕራይስ አግሬሲቭሊ ወደ ላይ ፑሽ አደረገና ሪትሬስ አደረገ ማለት ነው። ሪትሬስ በሚያደርግበት ጊዜ እዚች ጋር ምን ነበረች? ፎር ሃወር ኦርደር ብሎክ ነበረች ማለት ነው። ዜን ምንድን ነበር የነበረው? ከዚች ፎር ሃወር ኦርደር ብሎክ ወደዚህ ባይሳይድ ሊኩዲቲ ይመጣል ነበር ማለት ነው ሀሳቡ የነበረው። ዜን ወደዚህ ባይሳይድ ሊኩዲቲ ነበር ማለት ነው ፕራይሱን ስጠብቀው የነበረው እና ፎር ሃወር ላይ የነበረው ስትራክቸር ይህን ይመስል ነበረ። ከዛ ወደ ዋን ሃወር ደግሞ ሲሄድ ምንድን ነበር ሳይ የነበረው? ወደ ዋን ሃወር ሲሄድ ምንድን ነበር ሳይ የነበረው? እዚች ጋር እንደምታዩት እችን ሊኩዲቲ ወይም ሴልሳይድ ሊኩዲቲ ከወሰደ በኋላ ነው ፕራይስ ፑሽ አድርጎ እዚህ ጋር ፈጥሮልን ነበረ። ቼንጅ ኦፍ ካራክተር ፈጥሮልን ነበር ማለት ነው እዚች አካባቢ። ዜን ፕራይስ ወደ ላይ ፑሽ አደረገና ሪትሬስ አደረገ። ወዴት? ወደዚች ኦርደር ብሎክ ሪትሬስ ካደረገ በኋላ ቀጥታ ከዚች ኦርደር ብሎክ ወደዚህ ባይሳይድ ሊኩዲቲ ፕላስ ደግሞ እዚህ ጋር ያየነው ሊኩዲቲ ነበረ ፕራይሱ ይሄዳል ብዬ ሳስብ የነበረው ማለት ነው። ዜን ምን ነበረ የነበረው? ወደ 15 ሚኒትስ ሄድኩኝ ኢንትሪ ለመፈለግ ማለት ነው። ዜን 15 ሚኒት ላይ ከሄድኩ በኋላ ደግሞ ምንድን ነበረ ስጠብቅ የነበረው? ፕራይስ እዚህ ጋር እንደዚህ በጣም ወርዶ ነበር እና እዚች ጋር ምን ነበረች? ሴል ሳይድ ሊኩዲቲ ነበረች ማለት ነው። እችና ሴል ሳይድ ሊኩዲቲ ከወሰዳት በኋላ ፕራይስ ፑሽ አደረገ ማለት ነው። ወደ ላይ ፑሽ አደረገ እና እዚህ ጋር ለንደን ሴሽን ተከፈተ። እዚህ ጋር ለንደን ሴሽን ኦፕን ሲሆን እዚች ጋር ለንደን ሴሽን ኦፕን ሲሆን ዜን ፕራይስ ትንሽ ወደ ታች ወረደና ፑሽ አድርጎ እንፈጠረልን። እዚህ ጋር ብሬክ ኦፍ ስትራክቸር ፈጠረልን ማለት ነው። ብሬክ ኦፍ ስትራክቸር ሲፈጠር ቀጥታ እኔ ትሬዲንግ እዚች ጋር ፑሽ ሳያደርግ አግሬሲቭሊ ወደ ላይ እዚች ጋር ኤክስኪዩት አደረኩኝ ማለት ነው። እዚች ጋር እዚህ ጋር ኤክስኪዩት አደረኩት ትሬዱን። ስቶፕ ሎሲ ደግሞ የነበረው እሱ ላይ ነበር። ታርጌት ደግሞ ሳደርግ የነበረው ወደ 1-2 አካባቢ እንደዚህ አካባቢ ነው። እንደዚህ ገባሁኝ ማለት ነው።
በቃ ሃይ ፕሮባቢሊቲ ነበር። እዚህ ጋር ቼንጅ ኦፍ ካራክተር ተፈጠረ። እዚህ ጋር ኦርደር ብሎክ አለን፣ ፕላስ እዚህ ጋር ሊኩዊዲቲ አለን። እንደገና ፑሽ አደረገ ፕራይስ ወደ ላይ። እንደዚህ ነበረ ትሬዱን የገባሁት ማለት ነው። ግን ልክ ፕራይሱ እዚህ አካባቢ ሲደርስ ወደ 1.47 አካባቢ ይመስለኛል፣ ወደዚህ አካባቢ ሙሉ ለሙሉ ፕሮፊቴን ቴክ አድርጌ ወጣኝ ማለት ነው። ዜን ፕራይሱ እንደዚህ ፑሽ ካደረገ በኋላ እንደዚህ ወደ ታች ወደ ኤስኤልኤ ፑሽ ሊያደርግ ይችላል ማለት ነው። ወደ ላይ እዚህ ጋር ሙሉ ለሙሉ ፕሮፊቴን ወስድ ይችላል ወደ 1.47 አካባቢ ማለት ነው። ሙሉ ለሙሉ ፕራይሴን ወስጄ እንደዚህ ሰርቻለሁ ማለት ነው። እዚህ ጋር እንደምታዩት ወደ ታች ወርዶ በጣም ድሮዳውን ውስጥ ገብቶ ነበር። ሉዚንግ ትሬድ የሚሆን ነበር የመሰለኝ፣ ግን ወርዶ ወደ ላይ ፑሽ አድርጎ ዊኒንግ ትሬድ ሊሆን ይችላል ማለት ነው። ጂቢፒ ዩኤስዲ ላይ የነበረኝ ትሬድ ይህን ይመስል ነበር ማለት ነው። ወደ ቀጣዩ ትሬድ ደግሞ ላሳያችሁ ማለት ነው። ሁለተኛው ትሬድ ደግሞ የነበረው ዩኤስዲ ጄፒአይ ላይ ነበር። ዩኤስዲ ጄፒአይ ላይ ደግሞ ምን ሳይ እንደነበረ አብረን እናየናል ማለት ነው። አናላይሲንግ ከዴይሊ ነበረ የጀመርኩት እና ዴይሊ ላይ ምንድን ነበር ሳይ የነበረው ፕራይስ እዚህ ጋር እጅን ሃይ ከወሰደልን በኋላ ዜን ፕራይስ ወደ ላይ ራን ማድረግ አልቻለም። እዚህ ጋር ኮንሶሊዴት አድርጎ ነበር እና እዚህ ጋር ያለችዋን ሃይ እጅን ሃይ ካስወጣልን በኋላ ዜን ፕራይስ ወደ ታች ፑሽ አድርጎ እዚህ ጋር ምን ሰራልን? ይህን ሃየር ሎውን ሰብሮ ምን ሰራልን? ቼንጅ ኦፍ ካራክተር ፈጠረልን። ዜን ሪትሬስ እያደረገ ብሬክ ኦፍ ስትራክቸር ነበር ሲፈጥር የነበረው እና እንደዚህ እያለ ወደ ዳውን ሳይድ ነበር ሲሄድ የነበረው ማለት ነው። እና እኔ ምንድን ነበር በዚህ ሳምንት ሳይ ነበረው እዚህ ጋር እዚች ጋር ብሬክ ኦፍ ስትራክቸር ሰራልን። እዚህ ጋር ብሬክ ኦፍ ስትራክቸር ከሰራልን በኋላ ዜን ሪትሬስ አደረገ ማለት ነው። ሪትሬስ ካደረገ በኋላ እኔ በዚህ ሳምንት ወደ ታች ነበረ ሳይ የነበረው ወደዚች ሎው እና ፕላስ ደግሞ እዚህ ጋር የሆነች ሴልስ ሊኩዊዲቲ ያለችን ወደዚች ነበረ ታርጌቲንግ ሳደርግ የነበረው ማለት ነው። ወደዚህ ሴልስ ሊኩዊዲቲ ነበረ እዚችን ታርጌት ነበር ሳደርግ የነበረው። ዜን ፕራይስ ምን አደረገ? ሪትሬስ አድርጓል። ከዛ ወደዚች ኦርደር ብሎክ መጣና እኔ በዚህ ሳምንት ወደ እነዚህ ወደ ሁለቱ ሴልስ ሊኩዊዲቲዎች ነበረ ሳይ የነበረው እና ፎር አወር ላይ ደግሞ ምን ነበር የነበረው እቺን ኦርደር ብሎክ ከነካለን በኋላ እዚህ ጋር ምንድን ነበረን? እዚህ ጋር ባይ ሳይድ ሊኩዊዲቲ ነበረን ማለት ነው። እዚህ ጋር ምን አለ? ባይ ሳይድ ሊኩዊዲቲ ነበረን። እሷን ቴክ አደረገልን እና ፕራይስ ይህን ባይ ሳይድ ሊኩዊዲቲ እና ይህን ኦርደር ብሎክ ከነካ በኋላ ወደ ታች ፑሽ አደረገና እችሎ ብሬክ አድርጎ ወረደልን ማለት ነው ወደ ታች። ኮንፈርም ካደረግን በኋላ ይህን ሊኩዊዲቲ ከተወሰደልኝ በኋላ ምንድን ነበረ ስጠብቅ የነበረው? ሪትሬስመንት ነበር ማለት ነው። ዜን ፕራይስ ሪትሬስ አደረገና ወደዚህ ፌር ቫልዩ ጋፕ መጣ ማለት ነው። ዜን ፕራይስ ይህን ኦርደር ብሎ ከነካ በኋላ ወደ ታች ወረደ። ወደ ታች ሲወርድ እኔ ለኮንፈርሜሽን ወደ 1 አወር ሄድኩኝ ማለት ነው። 1 አወር ላይ ምንድን ነበር ያየሁት የነበረው? አንደኛ እዚች ጋር ምንድን ነበረች? ባይ ሳይድ ሊኩዊዲቲ ነበረች ማለት ነው። እዚህ ጋር አሴ ባይ ሳይድ ሊኩዊዲቲ መውሰድ እንችላለን እችን። ከዛም በላይ ደግሞ እዚህ ጋር ኦርደር ብሎክ ነበረ 1 አወር ላይ። እችን ኦርደር ብሎክ ታፕ ካደረገ በኋላ በጣም ወረደና ወደ ታች ዜን እዚህ ጋር የነበረውን ኦርደር ብሎክ ምን አደረገልን? ከነካ በኋላ ዜን ፕራይስ ወደ ላይ ፑሽ ሊያደርግ ፈልጎ ነበር። ዜን እዚህ ጋር ኒውስ ነበረ። ዜን ዲስሪስፔክት አደረጋት ሙሉ በሙሉችን ኦርደር ብሎክ ቢሎ 50% ፕራይስ ክሎዝ ሲያደርግ እኔ እዚህ ጋር ሌላ ምንም ኮንፎርሜሽን አልተጠቀምኩም። እዚህ ጋር ጀስት ብሬክ ኦፍ ስትራክቸር ፈጥሮልኝ ነበር። እዚህ ጋር ብሬክ ኦፍ ስትራክቸር ፈጥሮልኝ ነበር። ዜን እኔ ቀጥታ እዚህ ጋር ትሬዲንግ ኤክስኪዩት አደረኩ ማለት ነው። ካንድል ክሎዝ እንዳደረገች ወዲያው ኤክስኪዩት አድርጌ እዚህ ጋር ስቶፕ ሎሴን አስቀመጥኩኝ። ወደ 1-2 አካባቢ ነበረ ታርጌቴን ያደረኩት እና አሪፍ ትሬድ ነበር። ፕራይስ ወደ ቲፒ ሄዶ
በዚህ አይነት መልኩ ይህን ትሬድ ቴክ አድርጌ ነበር ማለት ነው። ሶ በቀጣይ ደግሞ አሁን የማሳያችሁ ይሄንንና ጂፒኤስዲ ላይ የወሰድኩትን ትሬድ አንድ አካውንት ላይ ነበረ የወሰድኩት እና ያን አካውንት ማሳያችሁ ይሆናል ማለት ነው። እነዚህም ሁለቱን ትሬዶች የወሰድኩበትን ማሳያችሁ ይሆናል ማለት ነው። እና የዩኤስዲ ኢትዮጵያ ላይ ደግሞ የወሰድኩት ትሬድ ደግሞ የተወሰነ ፕሮፊት ሰርቼ ወደ 2% አካውንቱ ሊያድግ ይችላል ማለት ነው። እና አጠቃላይ ይሄን ይመስላል እንግዲህ ያለፈው ሳምንት እና የዚህ ሳምንት ትሬዶች። ይሄኛው አካውንት ሎስ የሆነበት ምክንያት አይ ቲንክ ዩሮ ጂፒኤ ላይ ነው። እነዚህ ሎሶች ነበሩ ወደ ፊል እንዳረግ ያደርጉኝ ማለት ነው። ይሄኛውን አካውንት ይሄኛውን ማለት ነው። እና ከሞላ ጎደል አሪፍ ነበር ሳምንቱ። ይሄኛው ወደ 2% አድጓል። ሶ በዚህኛው አካውንት እንግዲህ ፑሽ ማድረግ ይሆናል። ይሄን መሳል አካውንቶች ያሉበት ሁኔታ። በቀጣይ ደግሞ እስኪ ምን እንደሚሆን አብረን እናያለን።